ውድ የቻናላችን ተከታታዮች የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ቻናላችንን ላይክ እና ሰብስክራይብ ያድርጉ። አሌክሳንደር ኢሳክ ከ4 ወራት ቆይታ በኋላ ወደ ሜዳ መመለሱን ክለቡ አስታወቀ። ሊቨርፑል በ125 ሚሊዮን ፓውንድ የእንግሊዝ የዝውውር ክብረ ወሰንን በመስበር ያስፈረመው ትውልደ ኤርትራዊው ስዊድናዊ አጥቂ አሌክሳንደር ኢሳክ ከገጠመው ከባድ ጉዳት አገግሞ ዛሬ ከቡድኑ ጋር ልምምድ እንደሚጀምር አሰልጣኝ አርኔ ስሎት አረጋግጠዋል። ኢሳክ ባለፈው ታህሳስ ወር ከቶተንሃም ጋር በተደረገ የፕሪሚየር ሊግ ጨዋታ ላይ ግብ እያስቆጠረ በነበረበት ወቅት በደረሰበት የቁርጭምጭሚት አጥንት ስብራት ምክንያት ለወራት ከሜዳ ርቆ መቆየቱ ይታወሳል። አሰልጣኙ ተጫዋቹ ላለፉት 4 ወራት ጠንካራ የማገገሚያ ስራዎችን ሲሰራ እንደነበር ገልጸው ወደ ቡድኑ ልምምድ መመለሱ ለተጫዋቹም ሆነ ለክለቡ ትልቅ መነቃቃትን እንደሚፈጥር ተናግረዋል። አሌክሳንደር ኢሳክ በዘንድሮ የ2025-26 የውድድር ዘመን እስከ ጉዳቱ ድረስ በሊቨርፑል ቤት በሁሉም ውድድሮች 16 ጨዋታዎችን አድርጎ 3 ግቦችን ብቻ ነው ማስቆጠር የቻለው። በእግር ኳስ እርግጠኛ የሚኮንበት ነገር የለም ሲል ሞይሰስ ካይሴዶ ተናገረ። የሰማያዊዎቹ የመሃል ሜዳ ተሰላፊ ካይሴዶ ለሪያል ማድሪድ ሊጫወት ይችል እንደሆነ ተጠይቆ ነበር። ሞይሰስ ካይሴዶ በምላሹ በእግር ኳስ ምንም ነገር ሊታወቅ አይችልም ሲል የሚፈጠረው እንደማይታወቅ ገልጿል። አክሎም አሁን ላይ ከቼልሲ ጋር ኮንትራት አለኝ፣ ስለመልቀቅ አላስብም፣ ነገር ግን በእግር ኳስ ሁሉም ሊሆን ይችላል፣ ምንም ሊፈጠር ይችላል ብሏል። ሞይሰስ ካይሴዶ ከቀናት በፊት የቼልሲ ታሪካዊ ተጫዋች የመሆን ፍላጎት እንዳለው ገልጾ ነበር።